የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን ዝርዝር የጊዜ ሰሌዳ ዛሬ ሰኔ 13 ቀን 2018 ይፋ አድርጓል። አገልግሎቱ ባወጣው መግለጫ መሰረት የዘንድሮው ሀገር አቀፍ ፈተና በበይነ መረብና የወረቀት ፈተና ስልቶች የሚሰጥ ሲሆን ተፈታኞች በ6 የተለያዩ ዙሮች ፈተናቸውን የሚወስዱ ይሆናል። በኦንላይን ወይም በኮምፒውተር የሚፈተኑ ተማሪዎች በ6 ዙር ተለይተው ፈተናቸውን የሚያከናውኑ ሲሆን የመጀመሪያዎቹ 3 ዙሮች ማለትም ከአንደኛ እስከ 3ኛ ዙር ድረስ ያሉት የጊዜ ሰሌዳዎች ለተፈጥሮ ሳይንስ ወይም ናቹራል ሳይንስ ተፈታኞች የተመደቡ መሆናቸውን አገልግሎቱ አስታውቋል። ቀሪዎቹ ከ4ኛ እስከ 6ኛ ያሉ ዙሮች ደግሞ ለማህበራዊ ሳይንስ ወይም ሶሻል ሳይንስ ተፈታኞች እንደሚውሉ ተገልጿል። በሌላ በኩል ፈተናውን በወረቀት ለመውሰድ ለተመደቡ ተፈታኞች የተለየ የጊዜ ሰሌዳ የወጣ ሲሆን በዚህም መሰረት የተፈጥሮ ሳይንስ ተፈታኞች በ3ኛው ዙር፣ የማህበራዊ ሳይንስ ተፈታኞች ደግሞ በ4ኛው ዙር በየተመደቡባቸው ዩኒቨርሲቲዎች ውስጥ ገብተው ፈተናቸውን የሚወስዱ ይሆናል። የትምህርት ምዘናና ፈተናዎች አገልግሎት ተፈታኞች፣ ወላጆችና የሚመለከታቸው አካላት እንደየዙራቸው አስፈላጊውን ቅድመ ዝግጅት እንዲያደርጉ መልእክቱን ያስተላለፈ ሲሆን የየዙሮቹን ዝርዝር የዕለትና የሰዓት መርሃ ግብር በቀጣይ ይፋ እንደሚያደርግ ይጠበቃል።